የ5 አመት ፍቅረኛ አስበው እስኪ ካልጋህ ላይ ከሌላ ከጎረቤት ሰው ጋር አንድ ላይ ተኝታ ብታገኛት ምን ይሰማል? እኔ በጣም ነው የተናደድኩት በሰዓቱ ማለት ነው። በጣም በቃ ተናድጄ ሁለቱንም ላስወግዳቸው ነበር። ግን በቃ ያ አንድ አይደለ እነሱን ማስወግጄ እኔ የምጠቀመው ነገር የለም አልኩና በቃ ምን እኔን ካልፈለገችኝ በግልጽ ለምን አልነገረችኝም? እኔ አላስገደድኳትም። በፍቅር ነው ተሳስበን ያለነው ምንድነው ምናምን ብዬ ተናደድኩ በሰዓቱ። ልጁን ትንሽ እንትን አልኩትኝ እንጂ እሷን ምንም ነገር አላልኳትም። ልክ ገንጥዬ ስገባ ፊት ለፊት ስላገኘኋቸው እንጂ ፊት ለፊት ባላገኛቸው ኑሮ ደግሞ ምንም ነገር አላረገውም ነበር። ግን እኔና እሷ በጣም የሚገርም በቃ አለ አይደለ ከድህነት እስከ ጥሩ ደረጃ እስከሚባለው ድረስ በጥሩ ሁኔታ ነው አብረን የኖርነው። እንዴት እንደዚህ አይነት ነገር ታደርጋለች ብዬ በቃ ትንግርት ነው የሆነብኝ። በጣም የሚገርም ፍቅር ህይወት አሳልፈን በምንም ነገር በቃ ተጣጥመን ያለን በጣም ደስተኛ ናት። የመጀመሪያዋ ነኝ እንግዲህ እንደማቀው። ስለዚህ እንደዚህ አይነት ነገር ማድረጓ በሰዓቱ በጣም ነው የተናደድኩትኝ። ምን ማድረግ እንዳለብኝ በሰዓቱ በቃ ልጁን ከመምታቱ በስተቀር እሷን ምንም ነገር አላረኳትም። እሱም ዘሎ ሄደ። በቃ በአይን ስለማቀው በጣም በቃ ደንግጦ ከሰፈሩ ላይ በአካባቢው ላይ ለብዙ ጊዜ ነው የጠፋውና እሷን አልኳት ቁጭ አድርጌ እኔና አንቺ ጥሩ የፍቅር ጊዜ ነው ያሳለፍነው። አስቢው ከድህነት ተማሪው ነን ገና አንድ ቂጣ ተካፍለን እየበላን ሃይስኩል ላይ ስንማር ያን ሁሉ ጊዜ አሳልፈን ከዛም በኋላ ወደ ስራ ገብተን ንብረት አፍርተን እንደዚህ ደረጃ ደርሰን ምን ሆነሽ ነው እንደዚህ ሆንሽው ምናምን አልኳት። በቃ እሷ የምትናገረው ቃላት የለኝም ካንተ የጎደለኝ ነገር የለም ተሳስቼ ነው እንደዚህ ሁኜ ነው ምናምን አለች። ለማንኛውም ከኔ ጋር ያለሽን ግንኙነት በራስሽ ፈቃድ አበላሽተሽዋል። በቃ ምንም ማድረግ አልችልም። ብወድሽም ህይወቴን ሙሉ ካንቺ ጋር እኖራለሁ ብዬ የወሰንኩ ሰው ብሆንም ግን ራስሽ በራስሽ በቃ አበላሽተሽዋል አልኳትኝ። በጣም እንትን አለች፣ ማልቀስ ጀመረች። ምንድነው ያዞን ባምታለቅሽው? ለመሸወድ ነው? እኔ ባልነቃብሽ ኑሮ ባላይሽ ኑሮ ይሄን ነገር እየደጋገምሽው አትኖሪም ነበር ምናምን አልኳት። ብዙ ሽማግሌዎችን ምናምን በቃ የሃይማኖት አባቶችን ሰብስባ መጣ እሪ ማለት ጀመረች። በቃ ምን እንዳስነካኝ አላቅም፣ አጉል ነገር ሁኜ ነው ምን እንዳስነካኝ አላቅም፣ ከመጠጥ ጋር ምን አድርጎ እንደሰጠኝ አላቅም። በቃ በዛ ምክንያት ነው በቃ እሱ ያለኝን ሁሉ እሺ ያልኩ የነበርኩት እንጂ በንጹህ አእምሮ ሁኜ አይደለም ምናምን እያለች ማልቀስ ጀመረች። እኔ ግን ያየሁት ነገር ማለት ነው ማለት አይኔ እንኳን ባያይ ኑሮ የሆነ ነገር ይሰማኝ ነበር። ግን ያየሁት ነገር በጣም የሚደብር ነገር ስለሆነ በቃ አይምሮዬ ሊቀበልልኝ አልቻለም። እና እሷ ግን በየጊዜው ታለቅሳለች። የሃይማኖት አባት አንጥታ በጣም ታለቅሳለች። በቃ ቤተሰቦቿን ይዛ መጣ ታለቅሳለች። አዎ አድርጌያለሁ ግን እኔ አይምሮዬን አላቅም፣ እንዴት እንደዛ እንዳደረኩ አላቅም፣ ምን እንደነካኝ አላቅም እያለች ታለቅሳለች። ለኔ ግን በቃ ውሸት ነው ብዬ ነው እያሰብኩ ያለሁት። እንግዲህ ምን እንደ ማለት መታረቅ አለብኝ የለብኝም አይምሮዬ በቃ በጣም ጨንቆኝ ነው ያለሁት። ምክንያቱም ያን ነገር እያሰብኩ ነገ ደግሞ እንደዚህ ታረቅ ይሆን እንደዚህ ትሆናለች ምናምን እያልኩኝ መኖር ስላልፈለኩኝ ውስጤ ደግሞ በቃ በጣም ስላስጠላው እኔ መታረቁን አልፈለኩም። ነገር ግን እሷ ደግሞ እያሳየችኝ ያለችው እውነት ምን አይነት ነገር አለ በሚለው ጉዳይ ላይ ምን አይነት ጉዳይ አለ እንደዚህ የሚያደርግ አይምሮን የሚያስትና እሱ የፈለገውን እንዲያደርጊ እንዲሁኝ እያላት አልጋ ድረስ የሚያስወስድ ነገር ምን ቢጠቀም ነው? ወይስ ምን አለ? እኔ ማውቀው ነገር እስከሌለ ድረስ አላምንሽም ብያት ነው ያለሁትኝ። እስኪ ይህን ነገር ለህዝብ ለማቅረብ የፈለኩትኝ ምናልባት እንደዚህ አይነት ነገር ካለ እንደዚህ አይነት ነገር እኛም ገጥሞናል ወይም ደግሞ እንደዚህ አይነት ነገር ሰምተን እናውቃለን። ይሄ ነገር ሊከሰት ይችላል። ስለዚህ ይቅርታ አድርግላት የምትሉኝም ከሆነ ይቅርታ አድርጌላት አብሬ መኖር እፈልጋለሁ። አይ ውሸቷን ነው እያስመሰለች ነው የምትሉኝም ከሆነ ሐሳባችሁን እጠብቃለሁ። ስላዳመጣችሁኝ አብራችሁኝ ስለቆያችሁ ደግሞ እጅግ አድርጌ ነው የማመሰግናችሁ። ሰላም ሁኑልኝ።